እግዚኦ ማረነ ክርስቶስ ለምን እንላለን? በእንተ እግዝእትነ ማርያም ማረነ ክርስቶስ ለምንስ እንላለን? ስንቆጥርስ እንዴት እንቆጥራለን? 12 ጊዜ እግዚኦ ማረነ ክርስቶስና በእንተ እግዝእትነ ማርያም ማረነ ክርስቶስ ማለታችን የምን ምሳሌ ነው? ሸር በማድረግ ለማያውቁት አድርሱልኝ። እግዚኦ ማረነ ክርስቶስ ለምን እንላለን? በቤተ ክርስቲያናችን ሥርዓት ሁልጊዜ ካህኑ እግዚአብሔር ከታሰራችሁበት ኃጢአት ማሰሪያ ይፍታችሁ ሲሉ 12 ጊዜ እግዚኦ ማረነ ክርስቶስ 12 ጊዜ ደግሞ በእንተ እግዝእትነ ማርያም ማረነ ክርስቶስ ያስብሉናል። ካህናት ምዕመናንን በጣቶቻችን እየቆጠርን ይሁኑ 12 ጊዜ እንላለን። እግዚኦ ማረነ ክርስቶስ ማለት አቤቱ ክርስቶስ ወይ ማረን ሲሆን በእንተ እግዝእትነ ማርያም ማረነ ክርስቶስ ደግሞ ስለ እመቤታችን ማርያም ብለ ክርስቶስ ሆይ ማረን